አሁን ተመለስና በቃ ፋፈሽ ብለህ አስተምር፣ ተጽዕኖ ፍጠርባቸው። ኧረ ትንሽ ይታዩ፣ ማን ምን እንደሆነ ይታይ። ይሄ እኮ ነው አየህ፣ ዳስ ዘ ሞመንት ዩ ጊቭ ዘ ሞመንት። ከዛ በኋላ ካለ ማን ምን አይነት ሀሳብ ጥሩ እኔ ባደው ሁለተኛ በሰዎች ላይ እንደ ዘግተናል። እኛ ፋይላችን አንቀበልም። ካሁን በኋላ እኛ የራሳችን እናስተምራለን። ከሰዎች ጋር በፍቅር ከነሱ ፈልገው መጥተው መወያየት ከፈልጉ እንወያያለን። ንግግር አልፈልግም፣ ክርክር አልፈልግም። መማማር ነው። አትከራከር፣ ያስተምሩ እስኪ መማማር። በቃ ምንድነው ጥያቄ አለኝ እኔ ብዙ ጥያቄዎች እንዲመለሱ። ምክንያቱም ይኸውልሽ አሁን ችግር ምን ሆነ፣ ሰው ለመማማር አይደለም የሚሄደው፣ ሰው ለመጨቃጨቅ፣ በቃ ለማሸማቀቅ፣ ምን ለማድረግ ነው። 7 ዓመት እኮ አየሁት። በቃ አሁን ግን እኔ አሁን ላይክ አነባለሁ፣ በጣም አነባለሁ፣ ስለ ኦርቶዶክስም ስለ ሁሉም ሃይማኖት አነባለሁ። ግን ደግሞ ስራዬ ብዬ የማነበው የራሴን ነው አይደል እንዴ? ስራዬ ብዬ የምከታተለው። እነዚህ አሁን ዳቁም ፈለገ ስራዬ ብሎ የሚያነበው የራሱን ነው። ከኔ የበለጠ ስለ ራሱ ምለት ያውቃል ብዬ አውቃለሁ። አንዳንድ የማንረዳው ነገር ካለ ይህ ምንድን ነው ብሎ መጠየቅ አይሻልም? አሁን ለምን ነው ገድላትን ዝም ብለው እንትን ከምን ጥያቄዎች አሉኛል። ይህ ምን ማለት ነው? እንዴት ነው የምተረጉሙት? እንዴት ነው ይህን ከመጽሐፍ ቅዱስ ጋር ሃርሞናይዝ የምታደርጉት? ራሱ እኮ መንገድ አለው እኮ ሳይንስ አለው እኮ አይደል እንዴ? ዝም ብሎ ከመድ እኮ እኔ በጣም የሚያስቀኝ 2000 ዓመት የሞላውን እምነት ገና 60 ዓመት ያልሞላው እምነት መጥቶ ሲጠይቅ እንደው ትንሽ እንኳን አያፍሩ? ደግሞ በኩራት ማለት እቺ ኪንታሮት አለች። ምነው ፍንት ታለች እቺ ጋር 6ኛ ፊንገር። ስለዚህ አሁን ምንድነው ዋናው ፖይንት ምንድነው? ሶሻል ሚዲያ ላይ ስለመጡ እነፈለገ ወዲያው ከመምጣታቸው ወዲያውኑ ተጽዕኖ ስለፈጠሩ ስላስደነገጧቸው ብዙ ፕሮቴስታንቶች ነው የሚከተሉት። የሚገርም ነገር ማለት ነው ጴንጤዎች የአገር ጴንጤ ነው እሱን የሚከተለው፣ አኬንና እሱን የሚከተለው። ሌላው ኦርቶዶክስ አይደለም እሱ የሚገባው። እና ብዙዎቹ እሱ ውስጥ እየገቡ እነሱ ቤት እየገቡ ሌሎቹ ዋናዎቹ ፓስተሮቹ ቤት ባዶ እየሆነ ቀረ። ያ ተጽዕኖ በጣም ብዙ ሰው ነው የሚያየው። 3000 ምናምን ሰው ፈለገ እኮ እንደኛ ተጽዕኖ ፈጣሪ ሆነ እኮ 6000 7000 ሰው ነው ያኛው። እኔ አሁን ኦርኬስትራ ሆኜ ነው ገባሽ? እሱ የኦርቶዶክስ ተዋህዶ ትምህርት ብቻ አስተምሮ በቃ ፈምሷል። መብቱ ነው። በዚህ ደረጃ ግን ጥላቻ ነው። እኔ ተናገርኩትኝ ከምር ነው ብለሽ በደንብ ማየት ስጀምር ስከታተለው ሳየው በጣም ጎበዝ ነው። ያራዳ ልጅ ነው። ጨዋታ ይችላል። ምን ይላል ግን ለምን አሁን ጌም ሊጫወት ሲል ወይም ደግሞ እነን ዳልክን ካንጫጫቸው በኋላ ለምን ነው በዚህ ደረጃ የተነሱበት? አሁን በዚህ ደረጃ ቴዲ ቤት በተፈጠረው ሁኔታ እና ያ ነገር ይቀጥላል ስላለ ቴዲም ደግሞ አለ አይደለ የልጆቹ ሁኔታ ታይቷል። በጣም ተጽዕኖ እየፈጠሩ መሆኑ ታውቷል። ስለዚህ ቶሎ ማስወጣት አለባት። የሚችሉት ምንድነው? አቅማቸው ምንድነው? ቤተክርስቲያንን ሲኮረኩሙ ነው የሚኖሩት እድሜ ልካቸው ሲያጠቁ። በቃ የሚሰሩት ስራ አይተህ ከሆነ እንዳልከው የራሳቸውን እምነት ከማስተማር ውጭ ቤተክርስቲያንን ማጥቃት ላይ ነው በቃ እየተሰማሩበት። አሁን ደግሞ እዚህ ቲክቶክ ላይ ያሉትን ማጥፋት። ስለዚህ እኔ ምን አገባችሁ? ምን ይጠበስ ይበላቸው መጥቶ ምን ይጠበስ? በጣም ኢዚ ነው እኮ ይሄንን ለማለት። ለምን እኔ አሁን ለምሳሌ የማን እምነት ተከታይ ማን ነው እንደዚህ ያደረገ ጌስት ሃውስ እየከተተ ሴቶችን ሲያባልግ የሚውል እነሱ አይደሉ እንዴ? ሲሳደቡ እኮ ነው የሚውሉት። በቃ እኔ ያልገባኝ ጴንጤዎች ለምንድን ነው ግን ላይ ሌላ ላይፍ የሌላችሁ? ቆይ ካበለገም ደግሞ ያባልግ በቃ it's up to him። እና ምን ይጠበስ? በቃ ምን ይጠበስ እና ምን ያመጣሉ? ቢካዝ አሁን ይሄ ምንድን ነው? እኔ እንዲያውም እኔ እሱም ቢያደርገኝ አስወር ነው የምልሽ መጥቼ እኔ በእርግጥ እኔን እኮ አይደፍሩኝም። አይ ነው እኔን እኮ ምን እንዳልኩ ታውቃለሽ? 2 ልጆች አንድ ከሳውት አፍሪካ አንድ ከንትን የዮዳብ ልጅ አስወልዶኛል ብላ እኮ መጥተዋል እኮ ጌታ ምስክሬ ነው። ከ2 ዓመት በፊት እና አስበው እንግዲህ ይዛቸው መጣና እና ምንድነው ልጅ አድርጎ እንዲያውም ወስድሻለሁ ምናምን ብሎኝ ምናምን። በዚህ ደረጃ እኮ ነው የሚዋሹት። በቃ ስሚ ፎቶ እንትን አድርገው ፎቶሻፕ አድርገው ምናምን አሁን የሰውን ስም ለማጥፋት፣ ሰውን ለማቆሸሽ፣ ሰውን ለማጠልሸት አሁን ያለው ቴክኖሎጂ በጣም ኢዚ ነው። እና ይሄንን የምታምኑ ካላችሁ በጣም ተሸውዳችኋል፣ ተሳስታችኋል። ምን አገባችሁ እናንተ ሌቦች፣ ደንቆሮች፣ መሀይሞች ትረገጣላችሁ።
ከቻላችሁ እኔ ጋር ኑ እና አሳምኑኝ። እኔን አፈንጥጡኝ። ኑ እና እኔን አፈንጥጡኝ። ምን ነው የተማረ ሰው አትወዱም? ከተማረ እኔ እኮ ከ13 ዓመት በላይ ፔንቴ ቸርች ያገለገልኩ ሰው ነኝ። ነቢይ ነበርኩኝ እኮ በልሳን እኮ ያወራ ነበር። ሮክ ላረባ ዲናናማ ዶሴ ሸራባሮስ አቤት ጌታ ይመስገን። ከዛ ውስጥ ነው የወጣው። ሞቃረ እኔ 6 ወር ነው የፈጀብኝ እንዳያቸው ልግ ሮክ ላረባ ዲናናማ ራላባዶስ ሻከራባ ከእንትና ጋር ከማነው ስሙ ፓስተር ዳዊት ታውቂዋለሽ? ፓስተር ዳዊት ማለት እንግዲህ የፓስተር ሶፊ ወንድም ነው። እኔ እና እሱ ስንት ጊዜ እንደተጣል መድረክ ሁሉ ላወርደው አንድ ቀን ሄጃለሁ። እዚህ ብሸታም ብዬ ቅባቱን ቀምቼዋለሁ። አሁን ደግሞ እኮ አዲስ ዳንስ ፈጥረዋል። አይተዋል? ዳንስ የካፕሎች ዳንስ ፈለገውትና እኔ ጋር ሞክሩ። ኑና ቀለሜ ና አንተ ገድላት ይዘና እኔ ደግሞ የፔንቴን ገድላት ይዤ እመጣለሁ። እኔ ደግሞ እናንተ የምታምኑት እምነት ሁሉ ከመጽሐፍ ቅዱስ ውጭ እንደሆነ አሳይሃለሁ። አሳምኑኝና አፈንጥጡኝ። ለመጠንጠጥ ዝግጁ ነኝ። እኔም እንደ ዮናስ ሴጋው አንድ አይኔ ለኢየሱስ አንድ አይኔ ለአንበሳ። ከዛ አላየሻትም? አንበሳ ሲሆን ለኮይን ነቢ ብርቱካን ወይኔ በጌታ ወይኔ በኢየሱስ ወይኔ እንዴ ታስታውሳላችሁ? ልዕልትና ስሙ ጋይስ ጃል ማናተች መቅደስ ይቦሳ እንቁርቲ ፍራኦል ስለኔ የዋሹቱ አታስታውሱም? የሆነ በእኔ ላይ የሰሩትን ድራማ በእኔ ላይ የሰሩትን ከሰነዋል እንዲያድርጓል ብለው ዋሽተው ለ3 ወር ሲዋሹ ታስታውሳላችሁ? እስከ ፍርድ ቤት ድረስ መጥተው ፍራኦል ቴቻ፣ ዮናስ ሴጋ፣ እንቁርቲ ናት የሁሉ ነገር ከኋላ ወደ ያደረገችው ታስታውሳላችሁ? በጣም መስማሉት ማለቄ እኔ ኮርት ውስጥ ገርፌ ፍራኦልንም አይ ችግር አለባቸው መሰለህ አስተዳደጋቸው ላይ የተጎዱ እንደዚህ እንቁርቲ ምናምን የምትሏቸው ማለት ነው ተጎድተዋል። ድሮ ተጎድተዋል። አረች የሰይጣን ፈስ ስሚ። እኔን እኮ እስር ቤት ለማስገባት ዋሽተው እሷ ዋሽት አይቻለሁ። አዎ እውነት ነው እንዲህ አድርጓል እንዲህ ብሏል ብላ የውሸት መንፈስ ያለባት እንቁርቲ ማለት የመጨረሻ እኔ መቅደስ ይቦሳ ከፈለኩ ማለት ነው ሙሉ መረጃዋል። ግን የመጨረሻ ህይወቷ የሌላት በቃ ላይ ዝም ብላ ባዶ የምትቀዋለች። ቤታዮ መሆን ነው የምትፈልገው። ቤታዮ ለመሆን ትታገላለች። በቃ ስሚ ሁሉ ጊዜ በቃ ቤታዮ ለመሆን አትሆኝም። አንቺም ቦይ ፊት አትሆኝም። ልጆችሽ ራሱ ጥሎሽ ሄዱ አይደለ? ገደል ፊት ጉድጓድ አትሆኝ። በቃ የመርዝ ብልቅያት በጌታ በኢየሱስ ማይቻ። ግን የሚገርም እሷ ቤት እየገቡ ማለት ነው ቅንብብር መሆኑን የሆነ ሴራ ሲሮ መምጣታቸው የምታውቅ እኮ አሁን እንቁርቲ እስቲ ልኮልኛል ለእኔ ራሱ ልኮልኛል ስትል ማለት ነው ጭቀፎ የመጀመሪያ እስቲ እንደው ይሄ ልጅ ማርያምን ነው የምለው እዚህ ጋር ቁጭ ብላ 24 ሰዓት መርዟ ስትረጭ ወንዱን ሴቱን በሃይማኖት በብሔር ገብታ ስታባላ ስታናክስ የምትል ሴት ጋር ማለት ነው። እንደው ቢሆን እንኳን እንዴት ነው የሚል እኮ እንደዚህ አይነት ነገር ምን አሁን እሷ ሴት ሆና እቺ ቁንቁራሪት ፊት እኮ እሱ እኮ ነው ነገረኝ። እንደምትዘገንነን አነገርሽ ለወንድ ልጅ የሚዘገንን ማለት እንቁርት ይላል። ለካ ዘግናኝ እውነቴን ነው የምልሽ። የፈለገ ቢሆን ዘግናኝ የምትዘገንን የምታስጠላ ለመታረቅ እኔን ያልሞከረችው ነገር የለም። ሽማግሌ ትልካለች። እምቢ ስትያት የድሮ ቪዲዮ ትፖስታለች። ቤታዮ ለመታረቅ አላያችሁም እንዴ? ለምና እምቢ ስትላት ቪዲዮ ትፖስታለች። ለመፈመስ ነው የምትፈልገው። በቃ እኔ ሽማግሌ ትልካለች። በውስጥ ስለሃለች እንዳትታረቅ ማርያምን ጠይቆኛል ነው የምትለው። በእኔ በአደባባይ እኔ እሷን ደንቆሮ ስሟን ማጥራት እንዲያው ሰዎች ሲያነሱት እናደዳለሁ እንጂ ይኸውልሽ በውስጥ ይለምናሉ። በውስጥ ትልካለች፣ ሽማግሌ ትልካለች። ምን ትላለች? ከዛስ እምቢ ልጅ ርዛ እኔ ቦልቄ ልጅ ርዛ ለመግባት እዚህ ጋር የማትሞክረው ነገር የለም። አሰያ የምትባል ታስታውሳላችሁ? ቁጭ አድርጋ እኮ ነው የረገጠቻት። አሰያቺ ኡስታዝ አሰያ አሁን ቤታዮን በባለፈው ልታረቅሽ አለቻት። እምቢ ቤታዮ አራለናት።
ብልጥ ናት። ሂጂ እዚህ ጥፊ እባብ ስትላት ወዲያውን ትወጣና ተናዳ የድሮ ቪዲዮ ምናምን ፈላልጋ ትፖስታለች። ኦኬ ሺዝ የመጨረሻ ሌላ ኮንቴንት የላት፣ ሌላ ማውራት አትችል፣ ላይፍ የላት፣ ህይወት የላት። በቃ መሆን የፈለገች ሂውመን ሄር ስትሳደብ ነበር አለ። አሁን ከምን ከዳለር ስቶር ሂውመን ሄር አስገብተዋል መሰለኝ። የእሷ የውሻ ፀጉር ነው የምታደርገው። የውሻ ፀጉር እያደረገች እየመጣች በቃ ትሞክራለች። ይህ ቀይጥ በቃ ቤታየውን ለመሆን ወይም ደግሞ ማነው ስማችን ዲቦራን ለመሆን ወይም ትላላጣለች። ይኸውልሽ ጂጂ እሷ ጋር የተጠጋ ሰው አንድ ሰው እኮ አይቀራት። ዳልቻን ራሱ እንዴት አርጋንት እንዳለችው። ስለዚህ ያው ዳልቻ እሷ ረገጣት አለ በደንብ አድርጎ ማለት የምፈልገው ምንድን ነው? በደንብ አዳምጡ። ፈለገ አጥናቴዎስ ዲያቆን ፈለገ አጥናቴዎስ ላይ የተደረገው እኔ ላይ ሞክረው እስከ ፍርድ ቤት ድረስ ወስደው ገርፌ ያባረርኳቸው ግን ሰዎች ናቸው ይዘውት የመጡ። በእኔ ላይ ከተዋሽ በሁሉም ላይ የሚዋሽ ከሆነ ለምን ነው የማይዋሽበት? በፈለገ ነው ተደራጅተው ነው የሚሰሩት። ታውቃለች የሆነ ሰው በቃ ተጽዕኖ ሲፈጥርባቸው ምናምን እና ፈልገው አበችው በውስጥ ፈልጋው ይሆናል አልመለሰላትም። ምናልባት ገባሽ ፈልጋው ይሆናል እና ወጥተው እንደዚህ የሚያደርጉ እነዚህ ባለጌዎች ናቸው። እና ፈለገ ተጽዕኖ ፈጣሪ አሁንም ጌሙም እንዳለ ይመስለኛል። ጌሙንም መጫወት አለበት መመለስም አለበት። ለማንም ለጠላትም እኛ እንዳልኩሽ የሀሳብ ልዩነታችንን እኔ የተማርኩ ሰው እሱም የተማረ ሰው ነው። ቁጭ ለመወያየት እንችላለን። ልክ ከሀይሉ ዮሐንስ ጋር እንደምናደርገው ከፓስተር ሶፊ ጋር እንደምናደርገው ከማንም ጋር እንደምናደርገው ጥላቻ የለብኝም። በዚህ ደረጃ ግን ሰው ላይ ተደራጅተው ሲመጡ መቆም አለ። ነግበኔ ማለት ነው። አንዴ ከታች ያላችሁ የእኛ ልጆች ታፕ ኮፒ ሊንክ አርጉ። 1000 ያስገባት ኮፒ ሊንክ እኔ ነኝ ደስ ላይ ቁጭ ብዬ ኮፒ ሊንክ አርጉ። አንድ ቀን ሰድቦኛል። ምን ሆነ? አንድ ቀን ሰድቦኛል። ሞልጮ ምን አርገ ገስት ገባ። እኔ ጋር ገብቶ ማውራት ጀመርን። አንተ ጋር ገስት ገባ። ኦኬ ሪካርዱን አውጣና ለዮዳ ብላክ ቀላል። እሺ በምስል ለምን እያወራችሁ አትሰማም? ድምፅ ተውጦ አለኝ ኃይሉ። እኔ ጋር ገስት ገባ ከሶፊ ጋር። ከዛ መነጋገር ጀመርን። ያኔ አላውቅም ነበር እኔ ወልከም ሳልለው መግባት እንደሚችሉ። ያኔ ምንም እውቀት የለኝም በዚህ ቲክቶክ ማለት ነው። ይሄ በራስህ የምትገባው ነው። በሶፊ በኩል አድርጎ መሰለኝ የገባው። ገቡ እሱና የሆኑ ሰዎች ገቡ። ማውራት ጀመርን። ሞለጨኝና ወጣ። ምን ብሎ? ኧረ እኔ እዚህ ጋር አልደግሞም። በጣም ነው የማፍረው። ምን አድርገህ? ተከራክሬው ነው። አቤት ኃይሉሻ ምነው አቤት አልሽ? መከራከር ምንድን ነው? አንችልም ነው ወይስ ለእሱ ትልቅ ስፍራ የሰጠሽው? እንደዚህ ያናገርከው ኃይሉ እንደዚህ መናገር ጀመርክ? ኖ እንደ ኃይሉ ተራጋጩ ነው አልመሰለኝ። አልወጣኝም። አሁን እኮ ረገጥካት እኮ ነው። አልረገጥኳትም። ወደ እናንተ ካታጎሪ ልታመጣኝ ነው እንደ ይወዳል። ኖ ወደ እናንተ ካቴጎሪ አትበላይ ነው እንዳንተ አይነቱ ናቸው። ኃይሉ ተደራጅተው ማለት ነው። ልጠይቀህ ኃይሉ ቆይ ምንድን ነው ያለ? እኔ በግል ልነግርህ እችላለሁ። እንዴት አደባባይ ላይ እንደዛ ነውረኛ ቃል ደግማለሁ? ቪዲዮ መቼ ነው እንደዛ አለ? ይሄ እንደውም አፖሎጃይዝ ያደርገኛል ብዬ ነበር። አላደረገም። መቼ ነው እንደዚህ ያደረገ? መቼ? ሶፊን ጠይቀው፣ በቃ ይነግርሃል። ዳዊት ላይ ከባለ ማንዝቀው ና ሞልድ ነው ማለት ቤቲ ደግሞ እኔ ካለው ቆይ ላውራዋለሁ። ቤት አውጣው ግባና ምን ታደርጋለህ መሰለህ? የ3 ወር ቪዲዮ ይቀራል አይደል? ላይቭ ላይ ያስ አውጣውና ምንድን ነው ያልከው? ንጽጽር ላይ ከሆነ ንጽጽር ላይ ውይይት ላይ ብዙ ነገር እንባባላለን። ስድብ ስትል ግን ላይክ ብልግና ስድብ ይኸውልህ እኔ አሁን እሱን ተመልሼ ያንን ሁሉ ሶፊ ትልቅ እኮ ነገር እያልክ እኮ ነው። ተሳድቦ ሰው እያልክ ነው።
ሶፊ እንደ አንተ ምን አስዋሸኝ? ማስረጃ ለምሳሌ ንጽጽር ላይ እንደ ጴንጤ የሚሳደብ የለም። ግን ብልግና ስድብ ሳይሆን ታውቃለህ፣ ስድብ እኮ በብዙ መንገድ ይገለጣል። አሁን እኔ ያልኩ ያለው ፈለገ አጥናቴዎስ ከአንተ ጋር ውይይት በሚያደርግበት ጊዜ ስድብ ስትል ምን አይነት ስድብ እንደዚህ ስብናን የሚል ስለማፍር ወይ እሱ ራሱን ጠይቀው። ኃይሉ ዮሐንስን ሰድበዋል ብለህ ጠይቀው። ህሊና ካለው እንዲህ ነው ያልኩት። ቃል በቃል ያልከውን እስቲ ቃል በቃል ያልከውን ንገረኝ በለው። እሱ እኔ እዚህ አደባባይ ላይ አምጥቼ ያን ነገር አልደግመውም። ኮመንታተሮች አልናገርም። እዚህ ጋር እንደዛ አይነት ዘግናኝ ቃል አልናገርም። እዮዳብ ግን ቴክስት አድርግላለሁ ከፈለግ ቴክስት አድርግልኝ። እሺ ሀይ ብለኛ። ይህ ተደራጅተው ውስጥ ለውስጥ ሰርተውበት የመጡት ነገር ስለሆነ ሰላማዊ አሁን ፈለገ ይሳደባል። ስለዚህ እዮዳብ በአደባባይ ነው ሰደበኝ ያለ አይደለ? ገስ ላይ ሆነው በአደባባይ ለምን አታሰማንም? አለ ሪኮርዱ ይኖራል። አሰማን። እዮዳብ ልንገራለ ጣፌር ልሳኔን ይዝጋው። እንኳን መሳደብ አይደለምመለስላቸው በትትና ይዟቸው ማለት ነው። አውጣ እናሰማን። ምን ማለት ነው? ሀይሉ በአይነት ገሶች ያሉ ልስን እንግዶችን ክሮስ አድርጎ ሌላ እንግዳ እንዲናገሩ አትፍቀድላቸው። ለመሰለ እንዴ እነሱ ስለሚያከብሩት ስለነሱ አገልጋይ እኮ ነው እየተናገርክ ያለው። ኖ ያልሆነ ነገር አላወራሁም። ግን ማስረጃ እነሱ እኮ አትፍቀድላቸው። መረጃ አምጣ እያሉ እኮ ነው። መረጃ ሶፊ መረጃውን አውጣለን። እንዴት የሚፈልግም አላውቅም። እንዴት ነው የሚፈልገው? ስ ነገር አሁን እዮዳብ እኔ እነግረዋለሁ ሀይሉ እሷን ተሰድቦ ከሆነ ግባና ቲክቶክ ላይ 1 ወር በፊት ነው ያልከው። ቲክቶክ ላይ 90 ቀን ይቀመጣል ቪዲዮ፣ የትም አይጠፋም። ግባ ሴቲንግ ውስጥ እዚህ 3 ሰረዙ ሴቲንግ ውስጥ ግባና ከስር ላይቭ የሚል አለ። እሱን ስትነካው ሪፕላይ የሚል አለ። እዛ ውስጥ ሁሉም ያለው ቪዲዮ 3 ወር ሙሉ ያለ ቪዲዮ ይቀመጣል። ከዛ ላይ አውጣና ፈለገ ላይ ይመጣል አለ ራሱ የቆራረጠ ያስቀምጣል። እዛ ላይ ያለውን አውርደህ ካሳይ ገባ። እዚህ ጋር እኮ የሚናገሩት እንደውም እየቆራረጠ እንዴት ታደርጋለህ? አሁን ወርክ ሆነት ታውቀዋለህ እንዴት እንደሚደረግ አሁን በነገረችኝ መሰረት ማለት ነው። እዚህ ጋር ሴቲንግ ትሄድና ሴቲንግ ሄደህ ቲክቶክ ስቱዲዮ የሚለውን ትነካለህ። ታያል ኮይንት ላይት ስለሚል ቲክቶክ ስቱዲዮ የመጀመሪያው። ሌላ ስልክ አለ? የለኝም። ሁሉ እያገለገልክ ሌላ ስልክ የለም እስከዛሬ? ችግር የለም። አሳየውና ከዛ ሄዶ አስተካክሎ ይዞ ይምጣ። በ20 ደቂቃ ወይ ቲክቶክ ስቱዲዮ ትነካና ላይቭ የሚለውን ትነካለህ። ላይቭ የሚለውን ስትነካ እንደዚህ ይመጣል። ታያል። ከዚያ በኋላ እሺ ቪዲዮ ላይቭ ሪኮርድ በማጫወት ነው ወይ ላይቭ ሪኮርድ ትለውና ይታያል። እዚህ ጋር እንዳለ ሶፊ ካለ እስኪ አንድ ያስገባው። ሶፊ ካለ ሶፊ ወይም አበበ እኮ መጥቶ እዚህ ጋር የራሳቸውን ሶፊን አስገባው በጌታ። በላይቭ የተነገረ ነገርማ መረጃ መቅረብ አለበት። ግን እዮዳብ ስም የማጥፋት ዘመቻ እኮ ነው የተጀመረው ማለት ያለምንም መረጃ። ለዛ እኮ ነው ቪዲዮ ለዮዳብ ቪዲዮ ተቆርጦ ራሱ ፈለገ ተሳድቦ ያውቃል እንዴ? ኧረ በእግዚአብሔር እዮዳብ ፈለገ ማለት እግዚአብሔርን ነው የምልክ። እንኳን አይደለም ሊሳደብ ቀርቶ የሌላ ተቃራኒ ሃይማኖቶችን እንኳን ሲያወራ በጣም ነው የሚገርመኝ። ላይክ በቃ እንደ ጓደኛ ሆኖ ነው ምናምን የሚያወራቸው ተግባብቶ ነው። እኔ ባንቺን ያወቅኩት ታውቂያለሽ አለ ተሳዳቢዎች እኮ አንዴ ልጨርስ አይሉ ተሳዳቢዎችን ሁሉ ሳይቀር ማለት ነው ተሳዳቢ ናቸው ባለጌ ናቸው ብሎ እንኳን አያገድልም እግዚአብሔር። ከታች ጽፏል። ይኸው ማስረጃ ቆይ አንዱ ጽፏል። እኔ መናገር ያልፈለግኩት ይኸውላ ቆይ አንተ ቆይ በአደባባይ የተናገረውን እሱ ያላፈረበት አንተ ምን ያሳፍራል? ተናገር። አይደለም እኔ ስለደበረኝ ነው። ይኸው ጽፏል። አንዱ ምንድን ያለ
ይኸው አንብብ፣ ኮሜንትን አንብብ። ከዚህ ሁላ ሺህ ሰው እንዴት ያለ እኔ ኮሜንት ምን ማንበብ አልችልም። ከዚህ ሁሉ እንዴት ነው ቤታ የአይጥ ምስክር ድንቢጥ ናት አሉ። በአደባባይ እሱ ተናግሯል። እሱን አውጣው ቤት ወይ እንጠይቀዋለን። ምንም ችግር ይሄ ሁላ ስማ፣ ይሄ ሁሉ ሰው ውሸታም እያለቅ አንድ ብቻ ሰው ትክክል ስላለቅ ማን ነው ትክክል? ደግሞ አንድ አደባባይ ላይ የተናገርከው አይደለም፣ ቃሉ ራሱ ጽፏል። ይሄው ኦኬ። አሁን እሺ፣ አሁን ለምሳሌ ምንድነው ያለው ነው ያያዩ አዮዳብ ሃይማኖተኛ ምናምን ሆኖ ማለት ነው ሰው ሁሉ የሚከተለው ሰው ሆኖ ወጥቶ በአደባባይ ብልግና ቃል ሊናገር ሰው ምን መስማት የሌለበትን ቃል አደባባይ እሱ ያላፈረበት እሱ የተናገረበት ከሆነ አንተ አውጣው። ምን አውጣና ተናገር። እንዲህ ብሏል ብለህ ንገረኝ። እንዲህ ብሏል ብለህ ተናገር። ምንም ችግር የለውም። Yodab, I promise I'll send you. Give me few time. No, ምን መሰለህ አሁን በጣም የሱስን ለማጥፋት ተደራጅተው ያለታ ደውለህለት ይቅርታ ጠይቅ ትሏለህ። ስድብ አይደለም። ዶንት ወሪ። ይሄ ምንም አይደለም ካልከኝ እኔ ይቅርታ ጠይቃለሁ። ኦኬ ተነጋገሩ። ይኸው የጻፈልህ ነው ከታች የሆነ ማን የሚጽፈው የጻፈልህ ማን ነው? ስሙ ሌላ በወቅቱ የነበረ ሰው የሰማ ሰው በወቅቱ የነበረ ሰው ማን ነው? ስሙ ማን ነው? ስሙ ማን ነው? እናንብበው። አይ ነው የሰምባዴው እዚህ ጋር እያየሁት ነው። እኔ ምን እያየሁ አይደል? አበበ ከበደ፣ ጫላ፣ ጨቡዴ ማን ናቸው? ስማቸውን ንገር። እኛ ነው በዚህ አካውንት ራሱ እየጻፈ ነው ወንድሜ። አይደለም ኖ የሰው ስም አጥፍተህ ማለት ነው። አሁን እኛ እያወራን ገብተህ ፈለገ አጥናቴዎስ ሰድቦኛል አልክ። ለሶፊ ሸር አድርጉለት። እኔ ሶፊ እንደዚህ ሶፊ ደግሞ የሚዋሽ ልጅ አይደለም። ሁለተኛ ግን ደግሞ በቪዲዮ የተነገረ ስለሆነ በአደባባይ ስንት ሰው እያያችሁ የተናገረ? ኧረ ወደ 1500 ምናምን ሰው ነው እንግዲህ በተለያዩ ይወዳብ ለምን እዚህ ጋር የጻፉት? እሺ ቆይ ሀይሉ አሁን ለምሳሌ የሆነ ሰንባዲ እየጻፈ ነው አልክ። ያ ሰንባዲ የምትለው ስም ይኖረዋል አይደለ? ስማቸውን ነገር እኛ ቃሉን እናመባለን። አንተ ከፈራ ኮሜንት አይታያችሁም እንዴ? ለእኔ ብቻ ማን ነው የሚለው? ማን ውሸት ነው የሚታየ? ማን ነው የሚለው? ንገረን። ቆይ እያየሁት ነው። ቆይ ማን እንደሆነ ቆይ ኦኬ ስሙን ንገረን፣ እኛ እናነበዋለን። እናስገባው ልጁን ናግባብ ነው ወይ ግቢ በላች። እኔ አንብቤዋለሁ። በአፋት ጸዳዳ በምናምን ነው ያለው አለ። ምናልባት አንተ ታዲያ ይሄ ትልቅ እንኳን ብሎ ከሆነ አፍ አትጸዳዳ ማለት ስድብ ነው። ስድብ ነው እንዴ? ለእናንተ መረቃት እኮ ዲቤት ላይ Thank you, but you guys are like crossing the boundary. ቆይ ሆልድ ኦን። አንተ ሀሳብህን ቁጭ በል እንጂ ጨርስ። ሌላ ጊዜ አየህ ተደራጅተው ነው የመጡት። ይሄ ሰውዬ አሁን ድርቅ ብሎ በየቤቱ የሚከራከር ሰውዬ አሁን ይህንን ዲስሪስፔክት አደረጋችሁኝ ብሎ ሊወጣ እቺ አሁን ዲስሪስፔክት ተደርጋ ናግባና አታጥፋ። የሚገርማችሁ ነገር አሁን ሆኖ ደግሞ ማለት ነው እዮዳ እንደ ጨዋ ሆኖ ከታች እየጻፈ ነው። ራሱ እኮ በፌክ አካውንት የሚገርመኝ እሱ ጨዋ ሆኖ እኮ ነው። አሁን ለምሳሌ ብዙ ነገር ይናገራል እኮ እነዚህ እኮ እየሰደባቸው ነበር እነ ቤቲ። ቆይ እኮ እዮዳብ ልንገርህ፣ አንድ ሰው ለምሳሌ አንተ ዘልፈክ አልፈህ ተርፈህ ስትሰደው ስትናገረው ተረጋጋ እንደ ረባፋ አትጸዳዳ ትላለህ። ይሄ ስድብ አይደለም እንዴ? ይባላል። ኖርማል ነው። ለፓስተሮች የተፈቀደልና ንግግር አለ። አሁን አንድ ሰው በአፍ አትጸዳዳ ማለት እርኩስ አትሁን ማለት ነው። ንግግሩ ስለ መንፈሳዊ እየተወያየን አሁን እያደረገው እሱ እዚህ ጋር መጥቶ እንትኖችን ያዛቸው አለ። ቆይ ይሄ ሰውዬ በጣም እኮ ይከራከር ነበረ። ለምን አሁን ፈርቶ ወጣ? አይሉሻ ከኔ ጋር ስንት ዓመት ጠብቆ ነው የመጣው። ምክንያቱም ልጁ በጣም ይፈራኛል። ግን ሀይሉ ግን እንደዚህ መሮጥ የለብንም። ይኸውልሽ ቤታ ተደራጅ ገባ። ግን ሰምተዋል ያለውን ይሄ ባለጌ ሰውዬ ሰድቦኛል ምናምን እንዴ ባለጌ እያለ የሰደበው እሱ ነው። እንግዲህ ባለጌ ስድብ ነው። ባለጌ ስድብ ነው። አትጸዳዳ ማለት ግን ተጸዳዳ ማለት አይደለም። ንግግርን አስተካክል። በቃ አትርከስ፣ ቃላቶችን አትርከስ፣ ንግግርን አስተካክል ነው ያለው። እኔ ለምን ነው ለመናገር ተደራጅተዋል እዮዳ በጣም ለዛ እኮ ነው ቤታዬ። እኔ እኮ ባለፈው የተናገርኩት እኮ እኔ በእንትን ነው ያው ከአንቺ ጋር ስንጋጭ ምናምን አላለ የስራው ባህሪ በአንቺን ያወቅኩት ገብቼ ሳይ ያውም ልጇ በጣም የዋ ነው፣ አራዳ ነው፣ በጣም
ከወጣቱ ጋር ነው እና ሶፋንያስ ደግሞ በጣም ጓደኛ ነው፣ ጀለሴ ነው። እሱ ራሱ በጣም መልካም ነገር ነው ያለው ስለሱ። ገባሽ? ሲጫወቱ ምናምን ጨዋታ ይችላል፣ ግን ወጣቶችን እየመጣ ነው እንትን የሚለው ሳውቅ እኔ እሱን ወዲያውን እጄን አነሳው፣ እግሬን እጄን አነሳው። ገባሽ? አሁን እነዚህ ግን ለምን ጌም ሊጫወት ሲል አንድ ሁለተኛ በባለፈው ንጽጽር አድርገው ነበር፣ አይተሽ ነበር አይደል? አስለቅሶ ነው በቃ አልቅሶ እንዳልክ ወንድማችን እስካሁን እያለቀሰ ነው፣ አልተሻለውም። እና ተደራጅተው ለምን በዚህ ደረጃ ቢያደርግስ እነሱ ምን አገባቸው? ቤታ ኦርቶዶክስ ተዋህዶ የሚፈርጁት ሰዎች ማናቸው ናቸው? ህይወት ማለት ከጀርባቸው የነበረ ከዚህ በፊት ታሪካቸው ምንድን ነው? ማን ናቸው? አሁን ለምሳሌ እነ እንቁርቴ ምናምን እነሱ እሱን ሲተቹ ሳይ በጣም ነው የገረመኝ። ቀኑ ሙሉ ቁጭ ብለው ስለ ሰው የሰውን ስጋ ሲበሉ ሲቆረጥቡ የሚውሉ ሀሜት ሲያወሩ የሰውን ስም ሲያጠፉ የሚውሉ ላይ ቁጭ ብለው በዋልታቸው ሲነዙ የሚውሉትኝ ናቸው። እሱ ላይ ጣታቸውን ሲጠቁሙ ያየሁት። ገባክ እንዴ? ደግሞ በአሁን ሰዓት ማለት ነው እዮዳ በጣም ብዙ ነገር ይሰራል። በሰለጠነ ጊዜ ቴክስት ምናምን እኮ ቀላል ነገር የሰው ልጅ እኮ በኤአይ በምን እየሰሩ እኮ ራቁታቸው ምናቸውን እያሉ እኮ ስንት ነገር ሲሰሩ የነበረ ነገር ነው። ገብቶሃል አይደለ? ብቻዩ ቤታ ደዝኒ ብሉክ እኮ ምን እንዳደረጉ እኮ ቁርጥ ያለ እኔ እኮ በጣም ያናደኛል እኮ ላይ የእሱ ቪዲዮ ያሳይሻል። እሱ እንደዚህ ቁጭ ብሎ ከዛ ደግሞ ሌላ ደግሞ የተቆረጠ ከተለያየ ቦታ እያመጡ ያስቀምጣሉ። ኤዲት የተደረገ ነገር ነው። አቤስ የሆነ ኤዲት አድርገው ፖስተው የእሱ ነው። አንቺ በጣም እንዴ በኤአይ ዘመን ከዚህ የተሻለ መስራት አቃታቸው። እነዚህ ድሃዎች ናቸው። ከምር ነው የምልሽ። መስራት እንኳን አሳማኝ ማድረግ ይቻል ነበር፣ ግን ምን አገባችሁ? ብዙ በኦርቶዶክስ ስዕል አድኖ አስመስለው የሚሳደቡት እነሱ ነው። ሰሞኑን እኔ ኑና አፈንጥጡኝ ጴንጤ መሆን እፈልጋለሁ ኑ ብያቸው እየገቡ ፓስተሮች ናቸው የሚሰድቡን። ፓስተሮች ሮሚ አሁንም እኔ በአንድ አይኔ ኢየሱስን በአንድ አይኔ አንበሳ ልቀበል ዝግጁ ነኝ። ኑ አፈንጥጡኝ፣ ኑ አፈንጥጡኝ። ቤታ ግን አሳምኑኝ። እኔ ጭንቅላት አለኝ፣ አሳምኑኝ ነው ጥያቄ አለኝ። አሳምኑኝ። ኑ ይመጣሉ፣ ይሰድቡናል። ተሳዳቢ ናቸው። ግን ብዙ ጊዜ ምን ይባላል? ተሳዳቢ ኦርቶዶክስ ተዋህዶ ብቻ ናቸው ይባላል። እኔንም እንደዛ ነበር። አሳምነውናል። ሙስሊም እና ኦርቶዶክስ የሚሳደብ ሀይሉ መጡ። ምንም ነገር ገና እንደገባ ምንድን ያለው አገልጋይ ነው። ባተወ ሀይሉ ሎንግ ታይም ያገለገለ ግለሰብ ነው። ታውቃላችሁ። ኦልሞስት በኢቢኤስ ሁሉ እንትን አለው። በኢቢኤስ ሁሉ የራሱን ሸው አለው። እዮዳብዬ እነሱ እኮ ቤተ መቅደሳቸው ነው ምንድን ነው የወከላቸው እንጂ ወክሏቸዋል። እነፈለገ እኔ ቅድም እንዳልኩ ምንድን ነው ቤተ ክርስቲያን አልወከለቻቸውም። በእምነታቸው በራሳቸው በጽናታቸው ራሳቸውን ወክለው የቤተ ክርስቲያኔ ትምህርት የማምንበት ቤተ ክርስቲያኔ ትምህርት ይሄ ነው። ዲያቆን ሲሆኑ ያብዬ እንደ ጴንጤ አይደለም። ድቅና ዝም ብሎ አይሰጥም። ዲያቆን ሲሆኑ ኦርቶዶክስ ተዋህዶ የምታምነውን ትምህርት ብቻ ነው የሚያስተምሩት እና ለዚህም ነው ወጥተው ሲያስተምሩ ኦፍኮርስ ቤተክርስቲያን ካልወከላቸው ማስተማር አይችሉም። ነው ቲክቶክ ላይ ሲመጡ ቤተክርስቲያን ሄዳ ወክላቸው ሂዱና አስተምሩ ብላቸው አይደለም። አይችሉማ እንደዛ ማስተማር። እነሱ ይኸውልህ ነው ማንም ሰው ስለ እምነቱ ወጥቶ መስራት ማስተማር ይችላል። ዲያቆን ስትሆኚ ወይም መምህር ስትሆኚ አሁን አትችይም። ቤተ መቅደስ ውስጥ ከሆነ አትችልም። ቤተ መቅደስ ያ ነው ይኸውልህ። እንደዛ ከሆነ እኔ አላውቅም። እንደዛ ከቤተ መቅደስ ውስጥ ያለ ቲክቶክን እኮ ቤተክርስቲያን አታውቀውም። ቤተክርስቲያን ትልቅ ተቋም ነች። የራሷ መምህራኖች አሏት። እነ ዲያቆን ፈለገ የቤተ ክርስቲያን አገልጋይ ናቸው። አሁን ምንድን ነው ወጣቶች ናቸው። አለማዊ ትምህርት ይማራሉ፣ አለማዊ ኑሮም ይኖራሉ፣ ቤተ ክርስቲያንም ያገለግላሉ። በዚህ ላይ ድቁናም ተቀብለዋል። ምንድን ነው ኦኬ ትርፍ ሰዓታችንን ሌላ ነገር ከምንሰራ ለምንድን ነው ይሄ ቲክቶክ ላይ ያለውን ማህበረሰብ አናስተምርም የሚል እንትን ውስጥ ገብተው ጥሩ መንገድ ይዘው መጡ። በዚህ ላይ ደግሞ ግርማቸው ሞገሳቸው ያስፈራል፣ ደስ ይላል። ሰውን ገዙት፣ እንትን አሉት፣ አስተማሩ። በእውነት አንድ ገንዘብ እንኳን እኮ ጠይቀው አያውቁም። ጭራሽ ገንዘብ እግዚአብሔርን ለምን እሺ ቤታ ለምን ይመስልሻል? አሁን
በሰሞኑ በተደረገው ንጽጽር ምንድን ነው ወይስ እኔ ቀጥቷቸዋል? ተመተዋል በደንብ መሰለኝ እንጂ እና ሕክምና ላርግላቸው እጄ ምንድን ነው? ምክንያቱም ምን ያርግሽ አሁን በዚህ ደረጃ እንዳልኩሽ እኔ ከአንድ ወር በፊት የጀመርኩት ያው በነበረን እንትን እና ደግሞ መስሎኝ ነው። ግን ገብቼ አንተ ስላላወቅ ያ ረጋ ያለ ነው እውነቴን እንደምልሽ። እኔ እንደዛ መሆኑ ባቅ ኖሮ ላይክ ስራ አዳምጬው አላውቅም። ከዛ በኋላ ግን ማየት ጀመርኩ፣ ማዳመጥ ጀመርኩ። ረጋ ያለ ነው። የሀሳብ ልዩነት ቢኖረንም ረጋ ብሎ ነው። በጣም አራዳ ነገር ነው አነጋገሩ ምናምንም ወጣቶች ጋር ይግባባል። ከዛ ከእንትና ጋር አየሁት ከፓስተር ሶፋንያስ ጋር። ፓስተር ሶፋንያስ ደግሞ ጀለሴ ነው ሳየው ሙድ እያዙ የተጫወቱ ሲያዘምረው ምናምን ስለ ኦኬ ሙድ አለው ይሄ ሌላ ጊዜ እንትን አይልም እና ጌም ሊጫወት ነው ተባለ። አሁን ጌሙ መቼ ነበረ? ጁን 14 ያ ጁን 10 ነው 14 ጁን 14 መሰለኝ። ስለዚህ በዚህ ጉዳይ ላይ ልክ እንደ ዴይዚ እና እንትና መስሎኝ እኮ ነው እንደ አሞራው ታስታውሻለሽ? የተፈጠረው ወከብ በጣም አሁን አንቺ በሰባት ነው አለ አንቺ ምናልባት ያ እርግጠኛ አይደለም። ወከባ ምን ነው የምንፈጥረው? የሆነ ነገር ማን ፈጥራለና ሰበብ ያመጣሉ ማለት ነው። ትልቅ ወከባ መፍጠር አንተ እኮ ተጫዋቹ እኮ ነው መፍጠር ያለበት። አታውቂም? እኔማ ከዳልቻ ከመጫወቴ በፊት ትልቅ ነገር ነው ወከባ የምፈጥረው እንጂ ያ ከሆነ ነገሩን ካለ በለዛ ግን ወረዱ። እኔ ነግሬሻለሁ፣ ቤት አልቀበልም ብያለሁ። በዚህ ጉዳይ ላይ አያገባንም። ይህን ነገር የምንሰጠው ለኦርቶዶክስ ተዋህዶ ሲኖዶስ ጥፋት እንኳን ፍቶ ቢሆን እነሱ ያስተካክላሉ። እናንተ ጴንጤዎች ምን ይሸናችሁ? ይልቁንስ ኢየሱስን ደውላችሁ ያገኛችሁት በቨራይዝን ነው፣ በቲሞቦ ነው፣ በኤቲኤንቲ ነው፣ በየትኛው አዋን ነው፣ በየትኛው ነው? እኔ ደውያው የእናንተን ትምህርት አስተምሩ፣ የእናንተን ዶግማ አስተምሩ፣ የእናንተን ዶክትሪን አስተምሩ። ጴንጤዎች በቃ ይብቃችሁ። ምንድን ነው ጥላችሁ ሂዳችኋል እኮ ኦርቶዶክስ ተዋህዶን አይደል እንዴ? አንድ ሰው እንዴት ነው ሚስት ጥሎ ሂዶ ሌላ ሚስት ካገባ በኋላ እድሜ ልኩን ስለዛችኛቱ ሚስት የሚያወራው? አለቀቀውም ፍቅሯ እድሜ ልኩን በቃ ወይ ተመለሱ። በቃ በሩ ክፍት ነው እንደሚመስለኝ። ግን ይሄ ድቁና ማለፍ ያቃታቸው ናቸው እንደዚህ እያወሩ ያሉት። ድቁና ማለፍ ያቃታቸው አሁን እንትና ቀለሜ ማን ነበር ስሙ? እኔ በትክክለኛ ስማቸው ነው የምጠራቸው። ኤርሚያስ አሁን 20 ዓመት ቤታዩ 20 ዓመት ጴንጤ ሆኖ ስለ ኦርቶዶክስ ገድላት ነው የሚያስተምረው እንደሚመስለኝ። የድራይቨር ላይሰንስ ያላለፈ ድራይቨር ታውቂያለሽ? ለድቁንና ስላላለፈ 20 ዓመት ጴንጤ ነኝ ብሎ የሚያወራው ስለ ኦርቶዶክስ ነው። ኤርሚያስ ይላሉ ከታች አለ ገባ በሉት እና 20 ዓመት ኤርሚያስ ስብከት ቀለሜ 20 ዓመት በቃ አገልጋይ ነው ተብሎ እኔ ከፌስቡክ ጀምሮ ከኔ ጋር 5 ጊዜ ንጽጽር አድርገናል። ይቆጣል፣ ይሳደባል። ደግሞ ሰውዬው ይቆጣል፣ ይሳደባል፣ ይናደዳል። ትናንትና ከትናንት ወዲያ ከአኬ ነው አኬ የምትሉት አኬ ነው የሚባለው ስማቸው አያለ ያ ይታወቃል። ያንን አዎ ታተተን የመጣ ምንድን ነው ቡሄ ነው ምንድን ነው ይለዋል። አንቺ እንዴት ነው ንጽጽር ልታረጊ ሰው አስገብተሽ ያንን ሰው ነጥብ ለማስጣል አውቆ ይነካሉ። ልክ ኃይሉ እንዳደረገው ኃይሉን አላየው እንዴ? ልጅቷ ስትጠይቀው ተሳዳቢ ነው እንዴ እንትን ያልከው ምናምን ቶሎ መምታት ፈልገ ማሽ እኛ ጋር ይሰራል። የገባበት ቤት አውቆ ኦርኬስትራ ቤት ነው። ፈራ ቋይሽ እኔ እኮ እኔን ይፈራኛል። ኃይሉ በጣም ነው የሚፈራኝ። በአመት አንዴ ነው የሚመጣው እንደ ክርስመስ። የሚገርመው ነገር እሱም እኮ እዚህ መጥቶ አኪዩዝ አድርጎ ሰውን በዝም ብሎ አኪዩዝ አድርጎ ሄደ። ትክክል አይደለም ጋይስ፣ ይህ ነገር መቆም አለበት። እናንተም ዝም አትበሉ። እነዚህ ሰዎች እኮ ፊት ከሰጣችኋቸው እኮ እግር ይሰጣሉ። አይ ማስረጃ ስትሏቸው ይጠፋሉ ሰው። ስለዚህ በቃ ምንም ውሸት መሆኑ እዚህ ላይ ታውቃለህ። ተጽዕኖ ፈጥሮባቸዋል። ሁለትም ተጽዕኖ ፈጣሪ በጣም ፈለገ አጥናቢዎች ተጽዕኖ ፈጣሪ ይዊ ነይ ግቢ አጣርቼዋለሁ። የብልጽግና ነው አጀንዳው ትላለች ይዊ እኔ ቤት እኮ መጥቶ አባሌ የሚባል ይወጣል። የኔን እህት ነው እንዲያደርገው ስል ቪዲዮ ክፈት ኦኬ ስንለዋለን። ቪዲዮ 1000 ሞልቶልሃል ክፈተው ቪዲዮ ላለው አልከፍትም። መረጃውን ላክልኝ ብሎ ለእኔ የላከልኝ መረጃ በእሱ አካውንት ምን ሰርተዋል? የኔ መቤት እንደምነሽ ይላል የሆነ ሰው። ደህና ነኝ
ከዛ እንደምነሽ ኔት ብሎ ከዛ ምን ላከላት ጢንዚዛና ጢንዚዛ ሴክስ ሲያረጉ ይሄ ምን ኢዳዝም ሮሚ ደርሼበታለሁ። በቃ አጀንዳው እንትን ነው። ለዘመድኩን ራሱ የላኩለት ሰዎች ከባድ ነው። በቃ ማለት መረጃው በእነሱ በኩል የደረሰው ሰዎች ትስቃለህ። በቃ ዘመድኩን ራሱ ተበልቷል። በዚህ ዙር ፌሚኒስቶች ናቸው እኛንን የሰጠነው እኮ አሉ እነ ፊፊ። አዎ እነሱም ጋር የመጡ መረጃዎች ምናምን አሉ። ግን በቃ ይሄ አጀንዳ በቃ እንደውም ኦርቶዶክሶች ካሁን በኋላ እንትን ማለት የለውም። ፎቶም ይዛችሁ እየገባችሁ ማታስረዱ። በጣም መሬት ላይ ዛሬ ጳጳሳት እየተሾሙ ነው ምናምን ብዙ ነገር እየተደረገ ነው። ስለዛ እንዳይወራ ምናምን እና መሬት ላይ ያሉ ፖለቲካዎች እንዳይወሩ ነው የሚል ነገር ነው እኔ የደረሰኝ ማለት ነው። እና ሆም ተብሎ የመጣ ነው እና ይሄ አጀንዳ በጣም የተቀነባበረ ነው። ጠየኩኝ እኔ ደፍሯል ወይ ሲል አልደፈረም አሉ። ማለት የሚደፍረው ጭራሽ ደፈረ ይላል። አቆይ ሮሚ ክሱ ምንድን ነው? አሁን የለም ዘመድኩን የጻፈውን ጽሁፍ አየሁት። እኔም ክሱ ምንድን ነው ስል ገንዘብ አጭበርብሯል፣ ያለ ፍቃዳቸውን የወሰደው እንደገና የገንዘቡ ከህግ አንጻር እንዴት ነው ምን የሚካሄድበት? ይሄ ልጅ ማለት ነው ከህግ አንጻር ነው የሚጠይቁት ሌሎቹ ወይስ ከምን አንጻር ነው? ድቁናውን ደግሞ ቤተክርስቲያን ናት የምትቀመው። ገባክ? ግን ደግሞ ከህግ የሚያስጠይቀው ነገር ምንድን ነው? ያለ ፍቃዳቸው ነው እንደዚህ አይነት ወንጀል ሰርቷል ብለው ያቀረቡበት ክስ ያለ ፍቃዳቸው ነው አይደለም? እሱን ነገር መተንተን ይቻላል፣ ሎየር ገብቶም ቢሆን ማለት ነው። አሁን ሰው ስሜታዊ ሆኖ ኦርቶዶክሱ ሁላችንም ስሜታዊ ሆነን የብሽሽቅ ነገር አይደለም። ግን ቆም ብለን ማየት አለብን። ምንድን ነው አደረገ የተባለው? ገባ? ይሄን አድርጓል ከተባለ ከህግ አንጻር የሚያስጠይቁ አንቀጾች ምንድን ናቸው? የለም ምንም ነገር። ያለ ፍቃዳቸው ገንዘብ የወሰደባቸው ምናምን የሉም። ከሳሾቹ ደግሞ በቪዲዮ አልመጡም። ገባክ? ስለዚህ የሚመጡ ከሆነ መጥተው የሚከሱ ከሆነ ደግሞ ቤተክርስቲያን ሄደው ነው መክሰስ ያለባቸው። ገባ? ስለዚህ ሳይጣራ የመጣ በደንብ ዮዳብ አንተ ታውቃለህ፣ ያለ መረጃ አታወራም። ያለው ነገር በጣም ያስቃል። ምንም እስካሁን ተጨባጭ መረጃ ላይ አልቻልኩም። እኔ እኮ ገብቻ አየሁት መረጃ ሁሉ የተለጣጠፈ አይደለም እኮ ያሉት። እኔ ቤት እኮ መጥተው ብር አይደለም እኮ ያሉት። የሆነ ልጅ አማኔል የሚባል ልጅ ገብቶ የአንድ እህታችንን አስወልዷት ነው ጭራሽ ምን ብሎ ከዳት እኮ አይነት ወሬ ነው ያወራው። እና መረጃው እጄ ላይ አለ። እሺ አምጣው አለው። ስልክሽን አምጫ ላይ ሰጠው። ከዛ እንትን ላይ ልኬልሻለሁ አለኝ። ኦኬ ብዬ ገባው። ቴሌግራም ላይ የሆነ የእሱ እንትን ላይ ተጻጻፉ። ከዛ ጢንዚዛ ሴክስ ሲያደርግ ላከላት። እንዴ አዩ ክሬዚ ዩ ጋይስ አልኩት። እና ምን አገናኘው ከልጅቷ ጋር የምታወራው አልኩት። ይሄን እንደው አላደረገውም፣ እነሱ ፈርስበው ነው። አድርጎላትም ቢሆን የእግዚአብሔርን ተአምር ሊያሳያት ይሆናል። ለልጅቷ ጢንዚዛም ሴክስ ያደርጋል እንኳን ሰው ኤግዛምፕል የእግዚአብሔርን ተአምር ሊያሳያት ካልሆነ ጢንዚዛ ሴክስ አደረገ ብሎ ላከላት ብሎ ክስ አለ እንዴ? ባደረገው እንኳን በሆነ የእግዚአብሔርን ጸጋ ሰው ሳይሆን ጢንዚዛም ሴክስ ያደርጋል ማለቱ ሊሆን ይችላል፣ እንደው አርጎት ከሆነ እንኳን። እና ይህን ፍሪ ፈርስኪ ጭናችሁ ለመክሰስ የመጣችሁ እኔ ራሴ ለመጀመሪያ ጊዜ ዛሬ ጢንዚዛና እኔ ግን ዛሬ ነው ጥያቄ አለኝ። ሰው ቪዲዮ አዳምጦ ነው የሚኮምተው? ሰምቶ ነው የሚኮምተው? እኔ አሁን ፈለገ ላይ አጀንዳ እየሰሩ ነው ብዬ ቪዲዮ ሰርቼ ይሰድቡኛል። አንብባ ቪዲዮ ሰምታችሁ አዳምጣችሁ የምንናገረው ነው ወይስ አረማሪክሊ በቃ የሆነ እሱም አድርጋችሁ ነው የምትናገሩት? በጣም ይገርመኛል እኮ ጋይስ። አዳምጡ፣ ስሙ። ምንድን ስለምን ነው የሚወራው? አሁን ቅድም ለዛ ነው እኔ ኃይሉ ሲገባ ምንድን ነው የተባለው? ዝም ብዬ ከመሬት ተነስቼ አዎ ሰድቧል ብዬ በቃ አልቀበልም። ምንድን ነው የሰደበ? መረጃ አምጣ። ምን አለ? ከዛ ሲነግረን ሳቅንበት አይደል? እንደ ሁላችንም በአፋት ጽዳዳ ብሎ ሰድብ። እሱ ግን ያቀረበው ላይክ የሆነ ባለጌ ስድብ እንደሰደበው። አዳምጡ፣ ስሙ። ቅድም ህዊ እንዳለችው በብሽሽቅ በስሜት አለ። አዳምጡ፣ ስሙ። ቪዲዮ ስታዳምጡ ስለምን እየተወራ ነው? ስለምን እየተባለ ነው? አንድ ሰው ሲከሰስ ቆይ ምንድን ነው ያደረገው? መረጃውን አምጡ። መረጃውን ግቡና ቴሌግራም እዩት። ፌክ ነው፣ የተቆራረጠ ነው፣ የተቆራረጠ ነው። አንድ ግለሰብ ወጥቶ እኔ አሁን ፈለገን ፎቶ ለጥፌ ብሳደብ ወይም እንደዚህ ያደረገብ ዝም ብለህ ነው የምታዳምጠኝ እንዴ?
እኔ ስላልኩኝ ወይ የሆነ ግለሰብ ስለተናገረ እንደ ትልቅ ነገር እኮ ነው፣ ወንጀል እኮ ነው፣ የሰው ስም እኮ ነው የምታጠፉት። መረጃ የሚገርማችሁ መረጃ አምጥተን አታምኑ። መረጃ ሳይመጣ ያምናሉ። ሮሜ ምንም መረጃ ሳይመጣ መረጃ ግን በቃ ሁሉም መረጃ ደድረን አምጥተን ግን አያምኑ። አረ በጌታ በኢየሱስ የጦዘ ፒፕል ነው። መረጃ ስትይዝ አያምኑህም። መረጃ ሳትይዝ ቁጭ ብላ ያዳምጠዋል። ይሄ ፒፕል ደንዝዟል እኮ ይጎዳ ደንዝዘዋል። እንዴ ሮሚ አይተሽዋል አለም እንዴት እንደሚል ዝም ብሎ የማን ይሁን አይታወቅም። ከዛም ደግሞ እኮ እንትኑን ብታየው የተለያየ እንትን እኮ ነው፣ የተለያየ አካውንት በሳት እኮ ነው የሚገሉት። ያንን እንደ መረጃ አድርገው እነዚህ ፌሚኒስቶች ኦኒ እሞች ኦኒ ሙሙ ነው የምንላቸው። አይ ሁሉም አይደሉም እኮ እነሱም ጋር ሁሉም አይደሉም። እና የገባ እንትን አለ፣ የሰርጎ የገባ ቡድን አለ ሁሉም ጋር ማለት ነው። እና አሁን ይሄ ነገር እንትን ዘመድኩ ራሱ መጠየቅ አለብን። ዘመድኩን ራሱ ማን መረጃ እንደሰጠው ምን መረጃ አይቶ እንደጻፈው መጠየቅ እስካለበት ይሄ ልጅ ለቤተ ክርስቲያን ለምን ሪፖርት አላረገም? ፐብሊክ ላይ ከሚያወጣው እና ዝም ብሎ ከሚለጥፈው 40 ምናምን ሺህ ሰው አይቶታል የሱን ጽሁፍ ማለት ነው። ስለዚህ ቤተክርስቲያን ደግሞ መጠየቅ ካለበት አባቶችን በደንብ አናግሮ ልጁን ሲያናገረበት የሄደበት ርቀት አለ ወይ ብለን እሱንም መጠየቅ ካለበት ምዕመኑ መጠየቅ አለበት። ዘመድኩንንም ማለት ነው አይደለ ሮሚ? በስልክ እንደ ወንድም አናግሮታል ወይ? የመጡለትን ቅሬታዎች ካየ እንደ ኦርቶዶክስ ማለት ነው